እንደዚህ ቅዝቃዜ ወቅት ሲሆን የሚያምረኝና የምፈልገውን አይነት ምግብ ነው ዛሬ ማሳያችሁ። በሶ ይባላል። ያው ኢትዮጵያ ካደጋችሁ ኦር ኤኒ ሀበሻ ሃውስሆልድ ያሳደገን ቁርስ ነው። ለመስራት በጣም ቀላል፣ ሜቢ ሃርድ ሊሆን የሚችለው መግዛቱ ላይ ነው። በዚህ ብርድ ከቤት መውጣት ግን ለዛ አልሚ ፕሮዳክት አለላችሁ። አዞልዌይስ እኔ ከነሱ ነው የምገዛው። ጤፋቸው፣ ባልትናቸው፣ ሌሎች ቅመማ ቅመሞች ሁሉም አላቸው። ብቻ በሶም ፒክ አርጌ ቤቴ ከገባው በኋላ ያው ውሃይን ጣድኩ ለበሶ ሱስ ኪፈላ ደግሞ ሻይ ከዱባይ ያመጣዋት ትንሽ ካራክ ነበረች። ብቻ እሱ አርገን ቅቤ ስላልነበረኝ ኦሊቭ ኦይል ጨመር፣ ከዛ ጨው፣ ቤታችን ደግሞ በሚጥሚጣ እንወዳለን። ብቻ ግን you can completely skip this step። ያው የነጭ በሶ ፍርፍር ከፈለጋችሁ to be honest with you ግን like this በሶ እኔ በጣም ነው የወደድኩት። ብዙም እንትን አላስፈልገውም። ይሄ ባተር አለመኖሩ ራሱ ብዙ ፊል አላረግ ነው። በጣም አፍ ላይ ቆንጆ ጣዕም አለው። ብቻ ግን ቲፑ ላይክ ኢዝ እንትኑ ላይ ነው፣ ማማሰል ላይ ዱቄት እንዳይሆንባችሁ በደንብ አማስሉት። ካስፈለገም ውሃ ከላይ እየጨመራችሁ ለስለስ እንዲል ለመጨበጥም እንዲመች ብቻ እንደዛ አርጋችሁ ከሻይ ጋር ወይም ከቡና ጋር ወሬቨር አሪፍ ስናክ አሪፍ ቁርስ ይወጣዋል። የዚህ ሀገር ልጆችም ይወዱታል እና ካልሞከራችሁት ሞክሩት። and if you do you like it?